የአሜሪካና የእስራኤል ጦርነት ከተጀመረበት ጊዜ ጀምሮ በቢሊዮን የሚቆጠር የአሜሪካን ወታደራዊ መሳሪያዎች ጉዳት ደርሶባቸዋል ወይም ወድመዋል። በአብዛኛው በኢራን ሚሳኤልና ድሮን ጥቃቶች ምክንያት አርብ ዕለት የታተመው የዎል ስትሪት ጆርናል ዘገባም እንደሚያሳየው የመጀመሪያዎቹ 3 ሳምንታት ውስጥ ኪሳራው ከ1.4 ቢሊዮን እስከ 2.9 ቢሊዮን ዶላር እንደሚደርስ ይገመታል ብሏል። በአሜሪካ ኢንተርፕራይዝ ኢንስቲትዩት የቀድሞ የፔንታጎን የበጀት ባለስልጣን የሆኑት ኤሊን ማክሱከር ለጋዜጣው አረጋግጠዋል። ከተጠቀሱት ምክንያቶች መካከል መጋቢት 1 ቀን 3 የኤፍ-15 ተዋጊ አውሮፕላኖች በስህተት ወድቀዋል። የኤፍ-35 አውሮፕላን ደግሞ መጋቢት 16 ላይ ተኩስ ከተከፈተበት በኋላ በድንገት ተሰውሯል። ኢራን አውሮፕላኑን ኢላማ እንዳደረገች ትናገራለች ሲል ዘገባው መረጃውን ይዞ ወጥቷል። በኢራቅ ላይ በሁለት የኬሲ 135 ነዳጅ መሙያ አውሮፕላኖች መካከል በተከሰተው የአየር ላይ ግጭት 6 የመርከብ አባላትን ተገድለዋል። በሳውዲ አረቢያ በሚገኘው የፕሪንስ ሱልጣን የአየር ጣቢያ ላይ በተደረገ የኢራን ሚሳኤል ጥቃት 5 ተጨማሪ ኬሲ 135 አውሮፕላኖች ወድመው ጥገናም እየተደረገላቸው ነው። ከ12 በላይ የኤምኪው 9 ሪፐር ድሮኖች ጠፍተዋል። ከነዚህ ውስጥም በርካታ ሚሳኤል ተመቶ መሬት ላይ መውደማቸውና ሌሎችም ውድመቶች አጋጥመዋል። የኢራን ጥቃቶች በሳውዲ አረቢያ፣ ኳታርና ጆርዳን በሚገኙ የአሜሪካ ሰፈሮች ላይ አውሮፕላኖችንና የራዳር ስርዓቶችንም ማውደማቸውን ይፋ ሆነዋል። መጋቢት 12 ቀን በዩኤስኤስ ጀራልድ አር ፎርድ የአውሮፕላን ተሸካሚ ላይ እሳት ተነስቷል። እንደ የአሜሪካ የባህር ኃይል ገለጻ መርከቡ አሁን በግሪክ ሶዳ ቤይ ጥገና እየተደረገላት ነው። ፔንታጎን አንዳንድ የተበላሹ ስርዓቶችን በ200 ቢሊዮን ዶላር ተጨማሪ ወጪ ጥያቄ ለመተካት አቅዷል። አናዶሉ የዘገበው ኪሳራ በተናጠል ማረጋገጥ ግን አልተቻለም። ከየካቲት 28 ቀን በኋላ አሜሪካና እስራኤል የኢራን ላይ የጋራ ጥቃት በከፈቱበት ወቅት የክልሉ ውጥረት ተባብሷል። ከ1340 በላይ ሰዎችም ተገድለዋል። ኢራን እስራኤልና የአሜሪካ ወታደራዊ ሀብቶችን የሚያስተናግዱ የባህረ ሰላጤው ሀገሮችም ኢላማ በማድረግ በድሮንና ሚሳኤል የበቀልና የመልስ ጥቃቶች አድርጋለች። እስካሁን ድረስ ኦፕሬሽኑ ከተጀመረበት ጊዜ ጀምሮ 13 የአሜሪካ ወታደራዊ አባላት ተገድለዋል። በተጨማሪም በግምት 290 በላይ የሚሆኑ ሌሎች ቆስለዋል ሲል ሚድል ኢስት ዘግቧል። አሜሪካ ወደ ባህረ ሰላጤው በሺዎች የሚቆጠሩ ወታደሮችና ተጨማሪ የጦር መርከብ ማሰማራቷን ተከትሎ የእግረኛ ወታደሮች ጥቃት ልትከፍት የመሆኑ ጉዳይ እየተነገረ ነው። የኢራን ፓርላማ አፈ ጉባኤም አሜሪካ የምድር ኃይል ጥቃት ለመፈጸም በሚስጥር እየተዘጋጀች መሆኑን ሲናገሩ፣ ዋሽንግተን ፖስት ደግሞ የአሜሪካ መከላከያ ሚኒስቴር ለእግረኛ ጥቃት ዝግጅት እያደረገ መሆኑን ዘግቧል። ይህንን የአሜሪካን የእግረኛ ወታደሮች ጥቃት በተመለከተ የሀገሪቱ ባለስልጣናት እስካሁን ምንም ያሉት ነገር የለም። ከሳምንት በፊት ፕሬዚደንት ትራምፕ ከጋዜጠኞች ለቀረበላቸው ጥያቄ በሰጡት ምላሽ ወደየትም ቦታ ወታደሮችን አልክም ካሉ በኋላ ጨምረው የምልክ ከሆነ ደግሞ በእርግጠኝነት አልነግርም በማለት ነገሩን አድበስብሰው ታልፈዋል። ባለፈው አርብ ደግሞ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ እንደተናገሩት አሜሪካ እግረኛ ወታደሮችን ማሰማራት ሳያስፈልጋት ዓላማዋን ማሳካት ትችላለች ሲሉ ተደምጠዋል። ባለፉት ቀናት ወደ ባህረ ሰላጤ የተሰማሩት ወታደሮች ጉዳይ ለፕሬዚደንት ትራምፕ አማራጮችን ለመስጠት ነው በማለት ለሚፈጠሩ ያልታሰቡ ሁኔታዎች ዝግጁ ለመሆን ሁልጊዜም ለፕሬዚደንቱ አመቺ ሁኔታን ማመቻቸት ነው ብለዋል። ቅዳሜ ዕለት 3500 የሚሆኑ የሰራዊቱ አባላትን የሚይዘው የዩኤስኤስ ትሪፖሊ የተባለው የጦር መርከብ ወደ አካባቢው መድረሱን የአሜሪካ ጦር ማዕከላዊ እዝም መረጃውን ይፋ አድርጓል። በኢራን ላይ አሜሪካና እስራኤል የሚፈጽሙትና ባጸፋው ኢራን በአካባቢው ሀገራት ላይ የምትፈጸመው ጥቃት ባለፉት 24 ሰዓታት በቁልፍ ተቋማት ላይ ጭምር ቀጥሏል። ትናንት ቅዳሜ የተባበሩት አረብ ኤምሬትስ በሳምንት ውስጥ ከኢራን በኩል ከተፈጸሙባት ጥቃቶች ከፍተኛው የባላስቲክ ሚሳኤል አጋጥሟታል። ኤምሬትስ ግሎባል አልሙኒየም የተባለው ተቋም አቡዳቢ ውስጥ በሚገኘው ዋነኛው ማምረቻ ላይ በተፈጸመ ጥቃት ከባድ ጉዳት እንደደረሰባትና በርከት ያሉ ሰራተኞቿም መቁሰላቸውን አስታውቃለች። በዓለም ላይ ካሉ ትልልቅ አምራቾች መካከል አንዱ የሆነው የባህሬን የአልሙኒየም ማምረቻ ተመሳሳይ ጥቃትም ተፈጽሞበታል። በኩዌት ዓለም አቀፍ አውሮፕላን ማረፊያ ላይ በተፈጸመው ጥቃት የራዳር መቆጣጠሪያ ስርዓቱ ከፍተኛ ጉዳትም እንደደረሰበት መረጃዎች ወጥተዋል። ከአሜሪካ ጋር ባላቸው የቀረበ ግንኙነት ምክንያትና የጦር ሰፈሮቿን በማስተናገዳቸው ምክንያት የኢራን የበቀል ጥቃት ኢላማ የሆኑት የመካከለኛው ምስራቅ ሀገራት
የጦርነቱ ቀጥተኛ ገፈት ቀማሾችም ሆነዋል። የኢራን ሚሳኤሎችና ድሮኖች የነዳጅ ተቋሞቻቸውን ከመምታታቸው በተጨማሪም የሆርሙዝ ወሽመጥን በመዝጋቷ ምርታቸውን ለመሸጥ ተቸግረዋል። ምጣኔ ሀብታዊ ኪሳራም እየገጠማቸው ነው። ጦርነቱ እንዲቆም እየጠየቁ ያሉት የባህረ ሰላጤው ሀገራት በአሜሪካ እቅድ መሰረት ይደረጋል ተብሎ በሚጠበቀው ድርድር ውስጥ ለመሳተፍም እየተጠባበቁ ነው። በኢራን ላይ በተከፈተው ጦርነት ሰበብ ቀውስ የገጠማቸው ሀገራቱ ወደፊት ከአሜሪካና ከኢራን ጋር በሚኖራቸው ግንኙነት ላይ የተለያዩ አቋም መያዛቸውን ተሰምቷል። በመካከለኛው ምስራቅ የኢራን ወዳጅ ከሆኑ ቡድኖች መካከል አንዱ የሆነውና ድንበሮችን አቋርጦ እስራኤል መድረስ የሚችሉ መሳሪያዎችን የታጠቀው የየመኑ ሁቲ ለአንድ ወር ድምፁን አጥፍቶ ቆይቶ በእስራኤል ላይ ጥቃት መፈጸም ጀምረዋል። ሁቲዎች ከ2 ዓመት በፊት እስራኤል በሐማስ ላይ ጦርነት እያካሄደች በነበረበት ጊዜ ለሐማስ ያለውን አጋርነት በእስራኤል ላይ የድሮንና የሚሳኤል ጥቃቶችን በተደጋጋሚ ከመፈጸሙ በተጨማሪ በቀይ ባህር በኩል በሚተላለፉ መርከቦች ላይም ጥቃት ከፍቶም ነበር። በወቅቱ የአሜሪካና የእስራኤል እንዲሁም የሌሎችን ምዕራባውያን መርከቦችን ኢላማ አድርጎ ጉዳት ከማድረሱ በተጨማሪ በጥቃቱ የሰጠው መርከቦችም አሉ። ሁቲዎች በቀይ ባህር በኩል በሚያልፉ መርከቦች ላይ በሚፈጽሙት ጥቃት ምክንያት የንግድ መርከቦች እንቅስቃሴ በመስተጓጎሉ የባህር ትራንስፖርት ጉዞ በሌላ አቅጣጫ እንዲሆን በማስገደድ ወጪን ከመጨመሩ ባሻገር የሸቀጦችን እንቅስቃሴም አደናቅፎም ነበር። አሁንም ሁቲዎች ኢራንን በመደገፍ በመርከቦች ላይ ጥቃት የሚፈጽሙ ከሆነ በኢራን በተዘጋው የሆርሙዝ ወሽመጥ ምክንያት የተፈጠረውን ዓለም አቀፍ ቀውስ የበለጠም ያወሳስበዋል። ሁቲዎች ጠላት በሚሏት እስራኤል ላይ ጥቃታቸውን እንደሚቀጥሉና በቀይ ባህር በኩል በሚተላለፉ መርከቦች ላይ ጥቃት እንደሚፈጽሙ ማሳውቀዋል። ይህ ደግሞ ከመካከለኛው ምስራቅ እስከ ኤሲያ ተነስተው በቀይ ባህር በኩል ወደ ምስራቅና ሰሜን አፍሪካ እንዲሁም ወደ አውሮፓ የሚጓዙ መርከቦች ጉዟቸውን በቀናት በማራዘም ወጫቸውን በሚጨምረው በደቡብ አፍሪካ በኩል ለመጓዝ እንዲገደዱም ያደርጋል የተባለው። የሁቲዎች ቀይ ባህር ላይ ጥቃት መፈጸም ከጀመሩ ኢራን የተከፈተባትን ጥቃት ተከትሎ በዘጋቸው የሆርሙዝ ወሽመጥ ምክንያት የተፈጠረውን ዓለም አቀፍ ቀውስ ይበልጥ ያባብሰዋል። በባህረ ሰላጤው የሚካሄደው ጦርነት 2ኛው ሩብ በጀመረበት በአሁኑ ጊዜ በሺዎች የሚቆጠሩ ተጨማሪ የአሜሪካ ወታደሮችና የጦር መርከቦች ቅዳሜ ዕለት ወደ መካከለኛው ምስራቅ መድረሳቸውም እየተዘገበ ነው። በኢራን ላይ የሚካሄደውን ጦርነት ለማቆም ድርድር ይደረጋል እየተባለ ባለበት በአሁኑ ጊዜ ተጨማሪ ወታደሮች ወደ አካባቢው መድረሳቸው ያለውን ስጋት ያባብሰዋል ተብሎም ተሰግቷል። ዋሽንግተን ፖስት ጋዜጣ ቀደም ሲል እንደዘገበው የአሜሪካ መከላከያ ሚኒስቴር በኢራን ውስጥ ለሳምንታት ለሚደረግ የእግረኛ ዘመቻ እየተዘጋጀ ነው፣ ነገር ግን ፕሬዚደንት ትራምፕ ለቅዱ ይሁንታቸውን መግለጻቸው አልታወቀም ብሏል። ወደ ቀጠናው አሁን መድረሳቸው ከተነገረ ወታደሮች በተጨማሪም ዩኤስኤስ ትሪፖሊ የተባለችው የጦር መርከብ ወደ መካከለኛው ምስራቅ መድረሷን የአሜሪካ ማዕከላዊ እዝ አሳውቋል። እዙ በማህበራዊ ሚዲያ ገጹ ባሰራጨው መረጃ ላይ መርከቧ 3500 የሚሆኑ መርከበኞችና የባህር ኃይል ወታደሮችን እንዲሁም የትራንስፖርትና የውጊያ አውሮፕላኖችን እንደያዘች አሳውቋል። ሌሊቱን በባህረ ሰላጤው ሀገራትና ኢራን ላይ የተፈጸሙ ጥቃቶችም በርከት ያሉ ናቸው። በኢራን ዋና ከተማ ቴህራን የሚሳኤል ጥቃቶች ሌሊቱን መቀጠላቸው ተሰምቷል። ኢራን በበኩሏ ወደ እስራኤልና የባህረ ሰላጤው ሀገራት ሚሳኤሎችን መተኮሷን አሳውቃለች። የእስራኤል አምቡላንስ አገልግሎት አረብ ዕለት ኢራን ያስወነጨፈችው ሚሳኤል በማዕከላዊ እስራኤል በርካቶች ላይ ጉዳት ማድረሱንና አንድ የ52 ዓመት ሰው መሞታቸውን አሳውቋል። የእስራኤል ጦር በበኩሉም ከየመን የተወነጨፈ ሚሳኤልን ማክሸፉን ይፋ አድርጓል። በደቡባዊ ኦማን በሳላህ ወደብ ላይ በተፈጸመ 2 የድሮን ጥቃት አንድ የውጭ ሀገር ዜጋ መጎዳቱን የሀገሪቱ ባለስልጣናትም ይፋ አድርጓል። በዩኤኢ ኩዌትና ባህሬን እንዲሁም የአየር መቃወሞቻቸው የሚተኮሱ ድሮኖች ማክሸፋቸው ተገልጿል። በዩኤኢ አቡዳቢ የሚሳኤል ስብርባሪ 5 ሰዎች ላይ ጉዳት አድርሷል። የሳውዲ አረቢያ መከላከያ ሚኒስቴር ወደ ሪያድ የተተኮሱ 3 ድሮኖችና ባላስቲክ ሚሳኤሎችን ማክሸፉን ይፋ አድርጓል። አረብ ዕለት በልዑል የአየር ኃይል ላይ በደረሰ ጥቃት 12 የአሜሪካ ወታደሮች መጎዳታቸውም ተሰምቷል። እስራኤልና አሜሪካ በኢራን ላይ በጥምር የከፈቱት ጦርነት ተከትሎም ዓለም በከፍተኛ ቀውስ ውስጥ እየወደቀችም ነው። በተለይ መካከለኛው ምስራቅ ላይ ጦሱ የከፋ ሆኗል። ጦርነቱም ዛሬም እንደቀጠለ ነው። ጤና ይስጥልን።